በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁ የእግዚአብሔር ቤተሰቦች በልዑል እግዚአብሔር ሰላምታ እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን ሰነበታችሁ። የእግዚአብሔር ክብርና ኃይል ሞገስና ጸጋ የጥበቃው ምስጢርና ትውልድን ሁሉ የማነጽ በቃሉ በኩል ሕይወታችንና ኑሯችንን የመጎብኘት በጎ ፈቃዱ ከሁላችን ጋር ይሁን፣ አሜን። የዛሬው የትምህርት ርዕሳችን በሚኖር ስም መኖር ይሆናል። በሚኖር ስም የምንኖር ከሆነ ስማችንም ክብራችንም ጸጋችንም ሞገሳችንም ሐሳባችንም እምነትና ታሪካችንም የሕይወት መንገዳችንም ሁሉ የራሱን ግብ ያበጅና ከትውልድ ወደ ትውልድ ይሸጋገራል። በሚኖር ስም ስንጠራ የሚያኖር ይሆናል። በሚኖር ስም መኖር ነው የዛሬው ርዕሳችን። በሚኖር ስም በምንኖርበት ጊዜ ስማችን ትውልድን አልፎ ለዘመናት ክብሩን ጠብቆ ማንም ሊገሰው፣ ማንም ሊያፈርሰው፣ ማንም ሊሽረው፣ ማንም ሊያጠፋው በማይችልበት ሁኔታ ውስጥ ዘልቆ የዘላለም የሰብአዊ ፍጡር የክብር መገለጫ ብቻ ሳይሆን ለተፈጥሮ እና በዓለም ላይ በአካለ ቁመና ሰዎች ለቆሙበት ሁሉ ቃል ኪዳንና ረድኤት ሆኖ ያገለግላል። በሚኖር ስም መኖር። በሚኖር ስም የሚኖር ሰው ከአኗሪው ከአምላክ ዘንድ ክብርን ይካፈላል። የሚያኖረውም ኃይሉ እና ጥበቡ ይሆናል። ስለዚህ መጽሐፍ ቅዱስ ሲነግረን አምላክህን እግዚአብሔር ፍራ፣ እርሱንም አምልክ፣ ከእርሱም ተጣበቅ፣ በስሙም ማል ይላል። ዘዳግም 10 ቁጥር 20 ላይ በስሙም ማል። በቃ ስሙ ኃይልህ ነው፣ ስሙ ሕግህ ነው፣ ስሙ ክብርህ ነው፣ ስሙ ጥበብህ ነው፣ ስሙ ሁሉ ነገርህ ነው። በዚህ ስም በምንጠራበት ጊዜ የስሙ ኃይል የሕይወታችን መርህ እና በአኗኗራችን ውስጥም ዘልቆ ትውልድን የሚባርክ ተስፋን የሚያቆም የጽድቅ ኃይልንም የሚያጎለብት ይሆናል። በእንዲህ አይነት መንፈሳዊ በረከት የቆሙ አባቶች ኃይላቸው ታላቅ ሆኗል። በተጨማሪም እንዲህ ይላል ዘዳግም 10 ቁጥር 21 ዓይኖችህ ያዩትን እነዚህን ታላላቆች የሚያስፈሩትንም ነገሮች ያደረገልህ እርሱ ክብርህ ነው ይላል። እርሱ ክብርህ ነው፣ እርሱም አምላክህ ነው። የሚገርም ነው። እሱ ክብርህ ነው። በስሙ የምንጠራ ከሆነ አንደኛ የማይጠፋ ስም ነው። እስከ 7 ድረስ የስሙ ኃይል ይገለጣል። አንደኛ የማይጠፋ፣ ሁለተኛ የማይሻር፣ ሶስተኛ የማያልፍ፣ አራተኛ የማያረጅ፣ አምስተኛ የማይለወጥ፣ ስድስተኛ የማይለያይ፣ ሰባተኛ ለዘላለም ጸንቶ የሚኖር። ይሄ ስም ነው። በዚህ ስም ነው መጠራት ያለብን። ስለዚህ አንደኛ የማይጠፋ ስም፣ የማይጠፋ ስም በእግዚአብሔር ስንጠራ ነው። በእግዚአብሔር በምንጠራበት ጊዜ ስማችን አይጠፋም። በዓለሙ፣ በእንጨቱ፣ በብርቱካኑ፣ በድንጋዩ፣ በወንዙ፣ በሳሩ፣ በዛፉ፣ በቅጠሉ በምንጠራበት ጊዜ በተፈጠሩት ነገሮች ላይ ብቻ ተጠረነተናልና ኃይላችን ሰማያዊ አይደለም። ኃይላችን መንፈሳዊ አይደለም። የስሙ ኃይል መንፈሳዊ አይደለም፣ ምድራዊ ነገር ነው። በአበባው በጽዱ በምኑ ስንጠራ በጊዜው
በዘመኑ በሰዓቱ ስንጠራ፣ በፈቃዳችን በመሻታችን በፍላጎታችን ስንጠራ ስማችንን የሚከተል ኃይል አይደነግጥም። ስማችንን የሚመለከት የስማችንን ዕድል የፊደሉን ብርሃን በፊደሉ በኩል የሚመጡትን መንፈሳዊ ተስፋዎችና ገጽታዎች በተጨማሪ የመገለጡን ጥበብ እነዚህን የመሳሰሉትን ምስጢራዊ የእግዚአብሔር አምላክ የፊደሎች የተፈጥሮ ብቃት እና በልዕልና ላዕላይ ኃይል ላይ በኩል አልፈን ወደ ታሪካዊ ኃያል ሰማያዊ መንግስቱ ሊያደርስ የሚችለውን የእግዚአብሔርን ስም የምንጠራበት ካልሆነ በፍጹም በሕይወታችን ዘመን ስኬቶች አይታዩም። በፍጹም በሕይወታችን ዘመን በረከትና ተስፋ የመገለጥና የደህንነት ጸጋዎች ጎልብተው የሚወጡበትን ጊዜ አናገኝም። እግዚአብሔር ማስተዋልን ይስጠን። ዓይኖች ያዩትን እነዚህን ታላላቆች የሚያስፈሩትንም ነገሮች ያደረገልህ እርሱ ክብርህ ነው። በስሙ ስትምል በእግዚአብሔር አምላክ ስም ስትጠራ እና ከእርሱ በስሙ ስትጣበቅ፣ ስለዚህ መንፈሳዊ ጥበቦቹ ሁሉ የሚያበቁ ወይም የሚያረጁ ወይም በአንድ ትውልድ ውስጥ ጠፍተው የምትረሳ አይሆንም። ከትውልድ ወደ ትውልድ የሚሄድ የቃል ኪዳን ስሞችን ስንጠቀም በቃል ኪዳን ስሞች ውስጥ ታሪካዊ የሆኑ የህይወት ጉዞዎች ላይ ያሉት መከራዎች ሁሉ ላንተ የማሸነፊያና ድል የማድረጊያ ወደ መንፈሳዊ ጸጋና ሞገስ ወደ መድረሻው የሚወስዱህ ብርሃናዊ የስም ኃይል ነው። ስለዚህ በማይጠፋ ስም ስንጠራ የእግዚአብሔር ስም ተጠርቷልና በላያችን ላይ ስማችን አይጠፋም። ሁል ጊዜ ሊኖር የሚችል ኃይልና ጥበብ ነው። በትንቢተ ኢሳይያስ 56 ቁጥር 5 ላይ እንዲህ ይላል፣ በቤቴና በቅጥሬ ውስጥ ከወንዶችና ከሴት ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣችኋለሁ፣ የማይጠፋም የዘላለምም ስም እሰጣችኋለሁ ይላል። ስለዚህ ይውል እግዚአብሔር እሰጣችኋለሁ ያለው የማይጠፋ ስምን ነው፣ የሚጠፋ ስምን አይደለም። ዛሬ አብዛኛው ስማችንን ከእግዚአብሔር አምላክ በመለኮታዊ ምስጢር ውስጥ ያልጻፍነውና ያልያዝነው በጸሎትም ያላሰብነውና በአምልኮትም ያላከበርነው ስም ስለሆነ በጣም ታላቅ የሆኑ ችግሮች በሕይወታችን ይከተሉናል። አብርሃምን ሲናገረው የነበረ ጊዜ አንዱ ትልቁ ታላቅ ሕዝብ አደርግሃለሁ ካለ በኋላ ስምህንም አከብረዋለሁ ነው ያለው። ስምህንም አከብረዋለሁ። አይ ስሙ የተከበረ ሲሆን በእግዚአብሔር ዘንድ ጠላት የማይበግረው፣ ክፉ ኃይል የማያሸንፈው፣ ጠላት እንደፈለገ የማይጫወትበት፣ እንደፈለገ የማያማውና የማያሳድደው ይሆናል። ግርማ ሞገሱና ጽድቁ በምድር ላይ በሚታይበት ጊዜ ከፀሐይ ብርሃን በተሻለ መንገድ ሁሉ ይገለጣል። ድባቡ የአካባቢው የረገጠው ያየው የተራመደበት ሁሉ የማይጠፋ ነው። ነገሮቹ እንዲጠፉ ሆነው አይዘጋጁም። እሱ ሲረግጠው አብርሃም ሲያየው ስምህንም አከብረዋለሁ ነው ያለው። በቃ የተከበረ ስም ከሆነ እንዴት ይሆናል? ምንም ማድረግ እኮ አይቻልም። እግዚአብሔር ከሰማይ ስሙን የከበረ ሲያደርገው ገና ስሙ ሲጠራ በወዳጆች ዘንድ የውስጥ ደስታ፣ በጠላቶች ዘንድ የውስጥ ፍርሃት ያሳድራል። የማይጠፋ ስም ነው። ሊጠፋ የማይችል ምንም ጊዜ ዘመን የማይበግረው ስም ነው። በእንዲህ አይነት ስም እንግዲህ ስምህን እዚህ ለዘላለም መታሰቢያ ስም እሰጣችኋለሁ፣ የማይጠፋም የዘላለም ስም እሰጣችኋለሁ ብሏል። ስለዚህ ያ የዘላለም ስም ማን ነው? መድኃኒታችን ኢየሱስ ክርስቶስ። ስሙንም ማን ታይዋለሽ? ኢየሱስ ታይዋለሽ። ኢየሱስ ማለት ምንድን ነው? መድኃኒት ነው። ስሙን አማኑኤል ትለዋለች። አማኑኤል ማለት ማለት ነው እግዚአብሔር ከኛ ጋር። አያችሁ፣ በዚህ ውስጥ የሚጠራ የስም ኃይል የማይጠፋ ነው። ሁለተኛ የማይሻር ነው። ዘመናት፣ ጊዜያቶች፣ ወቅቶች፣ አህዛብ ወይም የጠላት መንፈስ በበረታና በጠነከረ ቁጥር የማይሻር ነው። ምንም የፈለገው ነገር ቢሆን ስሙ አይሻርም።
ለዘመናት በአባቶቻችን መንፈሳዊ ኃይል ጥበብ በኩል እንዲሻሩ እንዲጠፉ የመታሰቢያ ዝክራቸው እንዲወድቅ የተደረገበት ጊዜ አለ። በተለይም ያው በደንብ የምናውቀው ያው 66ቱ ዘመን ትውልድ በግብታዊነት ተነስቶ ግርግር በመፍጠር የቀደሙትን በሙሉ የሀገሩንም ታሪክ የሀገሩንም አባቶች የሚያውቁትን ሁሉ በአንድ ጊዜ ስማቸው ከምድር እንዲሻር ያደረገበትን ትግል ስናይ ስም ማጥፋት ነው። ስምን ማጥፋት። ትምህርት ቤቶች ስማቸው የተጠራ ስማቸው ጠፋ። መንደሮች ስማቸው ጠፋ። መንገዶች ስማቸው ተነቀለ። በአዳዲስ በዘመናዊ ስሞች ተተከሉ። አንዱ ሲያጠፋው እዚህ የደረስ ነው። የኛ የሚጠፋ እና የሚሻር ስም ነው። በጎነታቸውና ቅንነታቸው በአገልግሎታቸው ውስጥ የነበረው የመንፈሳዊ እይታና ከታሪካዊ ቃል ኪዳን ጋር የኖሩበትን እውነት ስናይ በራሳችን የሐሜት ጥላቻ ፈጥረን ከምናጋሽበው ክፉ ወሬ በስተቀረ በበጎነት ብዙ ሀገር ለምትጠይቀው ታሪካዊ ግዴታ አቅማቸውና ጉልበታቸውን ሕይወታቸውና ጊዜያቸውን ሰጥተው የደከሙ አባቶች እስከ ዛሬ ድረስ ስማቸው አልተሻረም። የማይሻር ስም ነው። እንሻርህ ብንለው እንኳ አይሻርም። ለምን? ጥሪው ከላይ ስለሆነ ነው። ፊደላቶቹ የተጠሩበት ስምና በሕይወት አምልኮታቸው ውስጥ የተቀበሉት ቃል ኪዳን የተደረገላቸው እግዚአብሔር የሰጣቸው ምሕረትና ቸርነት ያ ሁሉ ታስቦ የማይሻር ስም ይሆናል፣ የማይጠፋ ስም ይሆናል። እናጥፋህ ብንለው እንኳ አይጠፋም። የማይጠፋ ስም ነው። ምንድን ነው ያለው? ዓይኖችህ ያዩትን እነዚህን ታላላቆች የሚያስፈሩትንም ነገሮች ያደረገልህ እርሱ ክብርህ ነው አለ። በባህር የመራቸው፣ ከጠላት እጅ ያዳናቸው፣ በፀሐይ እንዳይቃጠሉ በደመና የከለላቸው፣ ማታ እንዳይበርዳቸው በእሳት ሙቀት የያዛቸው፣ ባህር እንዳያሰጥማቸው ባህሩን ከፍሎ ያሻገራቸው የስሙ ኃይል ነው። እሱም ያህዌ አዶናይ እግዚአብሔር ነው። ኤሎሂም እግዚአብሔር ነው። እስራኤላውያኖች ስሙን ሲያመሰግኑ ስሙ ይባረክ ይላሉ እንጂ ቀጥታ መለኮታዊ የሆነ ስሙን አይጠሩም። ስሙ ይባረክ ብቻ ነው የሚሉት። ባሩህ ሐሼም ብለው ይጠራሉ። ባሩህ ሐሼም ማለት ስሙ ይባረክ፣ ስሙ ይግነን፣ ስሙ ከፍ ከፍ ይበል፣ ስሙ ግርማ ሞገስን የተላበሰ ይሁን፣ ባሩህ ሐሼም ይላሉ። ስሙ ይባረክ ማለት ነው። ስለዚህ የማይሻር ስም ነው። የማይሻር ስም እግዚአብሔር አምላክ ይሰጠናል። ሶስተኛ የማያልፍ ስም ነው። ዘመናቶች ያልፋሉ፣ ጊዜያቶች ያልፋሉ፣ ነገስታቶች ይሻራሉ፣ መኳንንቶችም ይጠፋሉ። ጊዜያቶችና ዘመናቶች የራሳቸው የሆነ ቁልቁሊት መንገድ ይይዛሉ። ግን ይሄኛው ደግሞ የማያልፍ ስም ነው። በማያልፍ ስም ስትጠራ የሚያልፈው ዓለም ያልፋል እንጂ ያንተ ስም አያልፍም። ምክንያቱም የሚከተሉት ባህሪያቶች በውስጡ አሉ። ቃል ኪዳን አለበት፣ የእግዚአብሔር መንፈስ አለበት፣ የእግዚአብሔር ጽድቅ አለበት፣ የእግዚአብሔር ክብር አለበት፣ የእግዚአብሔር ኃይል አለበት፣ የእግዚአብሔር ጥበብ አለበት። ከዛም በላይ ደግሞ መለኮታዊ ምሪት አለበት በስሙ ውስጥ። ትንቢተ ኢሳይያስ ምዕራፍ 11 ቁጥር 2 ላይ የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል ይላል። በስሙ ስትጠራ እነዚህ መለኮታዊ ኃይሎች ካንተ ጋር ስለሚኖሩ አይጠፋም፣ የማይሻር ነው፣ የማያልፍ ነው። የማያልፍ ስም ዝም ብሎ የሚያልፍ አይደለም። ዝም ብሎ የሚያልፍ ስሞች አሉ፣ የተረሱ ስሞች አሉ፣ በየመንደሩ ተቀብረው የቀሩ ስሞች አሉ፣ በየአካባቢው በየመቃብሩ ላይም የተረሱ ስሞች አሉ። መቃብሩም ሲጠፋ አብሮ የጠፉ ስሞች አሉ። ይሄ ግን የማያልፍ ነው። የምንጠራበት የቅዱሳን መንፈስና ስም የማያልፍ ስም ነው። በተለይም በሕይወተ ቁመና ላይ እያለን ለበጎነት፣ ለመንፈሳዊ ኃይልና ጥበብ፣ ለአምልኮት
የምናደርጋቸው መንፈሳዊ እውነቶች በምድር ላይ እንዲኖሩ ቃል ኪዳን ተሰጥቶናል። በቤቴና በቅጥሬ ውስጥ ከወንዶችና ከሴት ልጆች ይልቅ የሚበልጥ መታሰቢያ እና ስም እሰጣችኋለሁ፣ የማይጠፋም የዘላለም ስም እሰጣችኋለሁ ብሏል እግዚአብሔር። ይህንን ቃል ሰጥቶናል። ስለዚህ የቅዱሳን መንፈስ የቅዱሳን አባቶቻችን የቅዱሳን መንፈሳዊ መለኮታዊ የሆነው ክብራቸውና ኃይላቸው በየትኛውም የርዕት ዓለም ዘመን የማይጠፋ የማይሻር የማያልፍ ነው ማለት ነው። ስለዚህ በዚህ ስም የመጠራቱን መንፈሳዊ ሕይወት በሕይወታችን ልንይዝ ይገባል። በእንጨቱም በምኑም እየተጠራን እንጨት ሆነ ቀረን፣ በዛፉም በቅጠሉም እየተጠራን ረገፍን፣ እንዲሁ ከታሪክም ከእውነትም ከእምነትም ጠፋን። በወንዙ በድንጋዩ በሳሩ እየተጠራን ባህሪያችንም ሐሳባችንም ሰብአዊነት የሆነ ክብሩና ሞገሱን የሚያመለክቱ የስም ጸጋዎች አልተከተሉንም። ስም አውጪዎቻችንም ደግሞ እንደዚሁ በባህሪያቸው ውስጥ ያለውን ክፋት ካወጡት ስም ጋር ይከተለናል። ስም አውጪዎቻችን ምን አይነት ሰዎች ናቸው? አስቀድመው ስም በሚወጣበት ጊዜ ስሙ ሁሉ ሊጸለይበት እኮ ይገባል። ስሙ እኮ የአምልኮት ስም በምናመልከው የአምላካችን በእግዚአብሔር ስም የመጠራትን መንፈሳዊ ኃይል መላበስ አለበት። ይህ ካልሆነ የስማችን ገጽታና መለኮታዊ ጥባቆቱ የተለየው ሲሆን ዝም ብሎ የሚያልፍ ቆሞ እንኳ የሚረሳ ነው። በሕይወት እያለ እንኳ የተረሳ ትውልድ መሆንን የሚያሳይና የሚያንጸባርቅ ይሆናል። እንኳን ሞቶ ቆሞም የተረሳ ትውልድ እኮ ነው አሁን ያለው። ቆሞ የሚገርም ነው። አሁን ብዙ አባቶች ልጆቻቸውን ስማቸውን እስከ መርሳት ደርሰዋል። እንዴት ነው? ጉድ እኮ ነው። ስማቸው ጠፍቷቸዋል። ስማቸው ምክንያቱም ስሙ ገና ሲወጣ የተከተለው ጥላ አለ። የሆነ የጋግርት ጥላ፣ የልክፍት ጥላ፣ የስም አውጪዎቹ የመናፍስት ጥላ፣ የክፉ እይታዎች ጥላ አለበት ስሙ ላይ። ስለዚህ ይህንን መለኮታዊ የስም አጠራር የማያልፍ ስም ሆኖ እንዲኖርና የቃል ኪዳን ኃይልና ጥበብ ያለበት እንዲሆን በጣም በዘወትር ጸሎታችን ውስጥ ስምህን አከብረዋለሁ ያልክ አምላክ ሆይ ስምህን በምድር ላይ አክብረው፣ የቃል ኪዳንህ ኃይልና ጥበብም ከኔ ጋር አብሮ ይኑር፣ የስምህ ክብርና ጸጋ ለእኔ ስምም ጥበብ ይሆነኝ ማለት አለብን። እንዲህ በሚሆንበት ጊዜ የሚኖር ስም ዘላቂነት ያለው የስም ክብርና ሞገስ በሕይወታችን ውስጥ ትልቅ ቦታ ይኖረዋል። ትንቢተ ዳንኤል 7:14 ላይ ግዛቱ የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው ይላል የእግዚአብሔር ስም። እግዚአብሔር እንዲህ ነው። የቃል ኪዳኑ መድኃኒታችን ኢየሱስ ክርስቶስም ይኸው ነው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው። ዘዳግም 10:8 ላይ በዚያን ጊዜ የእግዚአብሔርን ቃል ኪዳን ታቦት ይሸከም ዘንድ እርሱንም ለሚያገለግል በእግዚአብሔር ፊት ይቆም ዘንድ በስሙም ይባርክ ዘንድ እግዚአብሔር እስከ ዛሬ ድረስ የሌዊን ነገድ ለየ ይላል። በስሙም ይባርክ ዘንድ በእግዚአብሔር ስም ሕዝብህንም ባርክ፣ ሕዝብህን አድን፣ ርስትህንም ባርክ፣ ከፍ ከፍ አድርጋቸው እያሉ ካህናት የሚባርከው በስሙ መባረክን ነው። ባርከን በክፉ ቃል እናበላሸዋለን እንጂ ክብሩንና ሰማያዊ ኃይሉን እንዳይኖር የባህሪያችን ክፋት ይከለክለዋል እንጂ በስሙ መባረክንማ ወርሰን ነበረ። ግን ስንባርክ ከውስጣችን ከክፋት የጸዳ ቡራኪ አይደለም። ከምቀኝነት ጋር ስንባርክ አይባረክም ትውልዱ። ባካችሁ ከተንኮልና ከሴራ ጋር ስንባርክ አይባረክም። አይምሰላችሁ። እኛ እንናገራለን እንጂ ቡራኬው ትውልድ ላይ አላረፈም። ቢያርፍ ኖሮ የምንባርከው ቢያርፍ ኖሮ በእውነት ብንባርክ አቤት ፍቅራችን ያድግ ነበረ፣ ሰላማችን ይበለጸግ ነበረ። ስማችን ሁሉ ስምን ማጥፋት ላይ አናተኩርም ነበረ። ዛሬ ሰው መሆን ላይ ስምህ ገና ስምህ ከሌ ሲባል ስምህን የሚያጠፉት ስምህን ለማጥፋት የሚያሰፈስቡት
ብዙ ናቸው። በቃ እንደ ሰው ማሰብ፣ እንደ ሰው መናገር፣ እንደ ሰው መኖር ስትጀምር ሰዎች አይወዱም። ለምን? የስማችንን ክብርና የስማችንን ሞገስ ከወዲሁ አልከስክሶ እድሜ ልኩን የተበላሸ ለማድረግ ጥረት የሚያደርጉ የክፉ ኃይላት ባህሪያቶች የነገሱበትን ዘመን ስንመለከት በእውነት ስሞች በዚህ ዘመን ውስጥ ተከብረው የሚኖሩበት ዘመን አይደለም። ስሞች የሚረክሱበት፣ ስሞች የሚበላሹበት፣ ስሞች የሚጠፉበት ነው። እውነቱ ግን የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያረፈበት ከሆነ ግን አያችሁ የማይጠፋ የማይሻር የማያልፍ ስም ይሰጠናል። አራተኛ የማያረጅ ነው። የማያረጅ ስም፣ ስሙ አያረጅም። አብርሃም እስከ ዛሬ በእኛ ዘመን ውስጥ አላረጀም። ከብሉይ ኪዳን ተነስቶ አዲስ ኪዳን ድረስ ኢየሱስ ክርስቶስ እስከሚመጣበት ጊዜ ድረስ የአብርሃም ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ እያሉ ምስኪኖች ከወደቁበት እየተነሱ ወደ ኢየሱስ ክርስቶስ የሚጮሁት ከዚህ ከታሪካዊ ስም ጋር ተነስተው ነው። የይስሐቅ አምላክ፣ የያዕቆብ አምላክ፣ የአብርሃም አምላክ እያሉ አባቶች የሚማጸኑት ቃል ኪዳን የተገባላቸው በሰማያዊ ኃይል ውስጥ ለዘላለም የሚኖሩ በክብሩና በእግዚአብሔር መንግሥት ውስጥ የተወደዱ ከዛም አልፎ ተርፎ በአንተ ስም ነገዶች ሁሉ ይባረካሉ ተብሎ ቃል ኪዳን የተገባላቸው በስምህ ኃይል እናደርጋለን እንዳለው ሁሉ በስሙም በኩል ያለው መለኮታዊ ምሪት በከፍተኛ ሁኔታ የሰው ልጆችን ተስፋና የመገለጥ ቡራኬ ወደ እውነት የወሰደ እንዲሆን ታላቅ የሆነ የእግዚአብሔር አምላክ ስም የተጠራበት ኃይል እንዲኖረው ሁል ጊዜ በክርስትና ስማችን መጸለይ አለብን። ምድር ላይ የሚቀርና የሚያረጅ የሚጠፋ የሚሻር የሚያልፍ እንዳይሆን። አራተኛው የማያረጅ ስም ነው የምንጠራበት። ወልደ ኢየሱስ፣ ወልደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ ወለተ አማኑኤል፣ ወልደ ኪሮስ፣ ወልደ ጻድቅ፣ ገብረ ጻድቅ እየተባለ የሚጠራው ስም የማይጠፋ የማይሻር የማያልፍ የማያረጅ ነው። እነዚህ አራት ባህሪያቶቹ የማያረጅ ነው። በቃ የማያረጅ ላይ ነው ያለ ነው። አያረጅም ስሙ። የማያረጅ ስም ከተጠራህበት እንድታረጅ የሚታገል የሰይጣን ኃይል ሁሉ ቅስሙ ይሰበራል። የምትኖረው በአባቶችህ የቃል ኪዳን ኃይል ውስጥ እንድታልፍ ዕለት ዕለት በጸሎት የምትታገዝበት መንፈስ ኃይል አለው ኃይል አለው። በዛ ኃይል ውስጥ በምንኖርበት ጊዜ የስሙ ጥበብ ባህሪያችንን ይገነባዋል። በአምላካቸው በእግዚአብሔር አበረታቸዋለሁ በስሙም ይመካሉ ይላል እግዚአብሔር ይላል ትንቢተ ዘካርያስ ምዕራፍ 10 ቁጥር 12 ላይ በአምላካቸው በእግዚአብሔር አበረታቸዋለሁ በስሙም ይመካሉ ይላል እግዚአብሔር። የማቴዎስ ወንጌል ምዕራፍ 12 21 ላይ ደግሞ አሕዛብም በስሙ ተስፋ ያደርጋሉ ይላል። አሕዛብም በስሙ ተስፋ ያደርጋሉ። አየህ፣ በእግዚአብሔር ስም ተስፋ ስታደርግ ስምህ የከበረ ይሆናል። ስምህን አከብረዋለሁ ያለው ለአብርሃም የገባው የቃል ኪዳን ጥበብና መለኮታዊ የሚስጥሩ የጥባቆቱ ገለጻ ላንተም ሕይወት ላንተም ስም ተካፋይ እንድትሆን ውስጣዊ የሕይወት ፈቃድህና ምኞትህን ከቃል ኪዳን ጋር ስታገናኘው የሕይወት ታሪክህ ከነዚህ ከማያረጅና ከማይጠፋ ከማይሻርና ከማያልፍ ከእግዚአብሔር ስም ጋር የተገናኘ ይሆናል። ስለዚህ ጠላት የፈለገውን ነገር ቢያደርግ፣ ክፉ ቢያስብ፣ ክፉ ቢፈጽም ስምህን ከምድር ሊያጠፋው የሚችል አንዳች ኃይል የለም። ብዙ ጊዜ የዛሬው ዘመን ትውልድ ትግል ስም ማጥፋት ነው፣ ስም ማበላሸት ነው። የፈለገው ነገር ብታበላሹት፣ የፈለገው ጥላሸት ብትቀቡት እግዚአብሔር በውስጡ ያከበረው እና በተስፋው የቃል ኪዳን ኃይል የተማመነ ወገን ከሆንን መንፈሳችንና ጽድቃችን የሚኖር እንጂ የሚወድቅና የሚጠፋ አይደለም።
ትልቁና ብርቱ ምስጢር ይሄ ነው። የስሙ ኃይል በምድር ላይ ማንኛውም ነገር አያስረጀውም፣ አያጠፋውም፣ አይሽረውም። በፍጹም በክፉ አቅጣጫ አይወድምም፣ አይሰናከልም፣ አይወድቅም። በእግዚአብሔር ስም የተጠራህበትን መንፈሳዊ ኃይል ዘወትር ልናስበውና ዘወትር በአምልኮታችን ውስጥ ስሜን አክብረው ልንል ይገባል። ስምህ በዚህ ጊዜ የተከበረ ሲሆን ትሰማለህ፣ ትደመጣለህ። ከዛም አልፎ ተርፎ ለትውልድ የሚበቃ ተስፋም ራእይም ግኝትም የተግባር ቁመናም በባህርህ ሕይወት ውስጥ በተግባር የተለካ ይሆናል። የሚታይ እውነት ላይ ትቆያለህ። የማይታይ ሐሰት ላይ ኖረህ የሚታይ ጥፋትን ብታመጣ ትርጉም የለውም። የሚታይ እውነት ላይ ቆመህ ለትውልድ የሚያልፍ በረከትን እንድታቆይ የማያረጀውን ስም ፈልገው። የማያረጀው ስም የእግዚአብሔር ስም ነው። በእግዚአብሔር ስም ስትጠራ ነው። የተጠራህበት መለኮታዊ ምስጢር የሚያሳፍር አይደለም፣ ለዘላለም የሚኖር ነው፣ የማያረጅ ነው። አምስተኛ የተጠራህበት ስም የማይለወጥ ነው። አይለወጥም። ስምህ አይለወጥም። የእግዚአብሔር ስምም አይለወጥም። ኢየሱስ ክርስቶስ ስሙ ነው፣ አይለወጥም። አማኑኤል ስሙ ነው፣ ሌላ ስም አይለወጥም። ተሰጥቶሃል። አንድ ጊዜ የተሰጠን ስም አለ። ይሄ ስምም ኢየሱስ ክርስቶስ ነው። ደግሞ በዚህ ስም ውስጥ ለተቀበሉት ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። በስሙ ለሚያምኑት የእግዚአብሔር ስም ስልጣን ነው፣ ኃይል አለው። የስሙ ኃይል ብርቱ ነው። የሚገርም ነው። ስልጣንን ሰጣቸው እኮ ነው። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለን ስናምን ለእኛ ለወገናዊነታችን ማድላት ብቻ አይደለም፣ ከእግዚአብሔር ክብርና ሞገስ ጋር እኩል እንድንሆን በጎ ፈቃዱ ሆኖ ክርስቶስ ልጁን ላከልን። ክብሩንና ጸጋውን ሞገሱንና እውነትንም በልጁ በኩል አየ ነው። ስለዚህ በስሙ ለሚያምኑት ስሙንም ሰጠን። ስሙም ኢየሱስ ክርስቶስ ነው። መድኃኒት ሆነ የተቀባ ንጉሥ በእኛ ላይ ይነግስ ዘንድ ክብሩንም በእኛ ሕይወት ውስጥ ያኖር ዘንድ ስማችንን ለውጦ በስሙ እንድንጠራ ክርስቲያኖች የምንባልበትን ጥበብ ሰጠን። ስለዚህ አሁን ክርስቲያኖች ስንባል ሰይጣን ቀድሞ ክርስትናችንን ተፈታተነው። ክርስቲያን ማለት ክፉ ሆነ። ክርስቲያን ማለት ምቀኛ ሆነ። ክርስቲያናት ማለት ተንኮለኛ፣ ሴረኛ፣ አሽሙረኛ፣ ሐሜተኛ ሆነ እኮ አያችሁ። አሕዛብ ስሙን አያምኑም፣ ስሙን ረስተዋል። ለዘመናት ሲሽከረከር በመጣ ጣዖት እየተለወጡና እየካዱ አምላክ የለሽ ኢአማኒ ሆነዋል። ግን ቅኖች ናቸው፣ በጎች ናቸው። ከሜዳ ተነስተው ጥላቻ አያሳድሩብህም። ትሑቶች ናቸው፣ ገሮች ናቸው። ግን በስሙ አያምኑም። አንተ በስሙ አምናለሁ የምትለው እኮ እንደ ውሻ ትባላለህ፣ እንደ ውሻ ትናከሳለህ። ታዲያ ይሄ ክርስትናችን በስሙ የተጠራንበት ክርስቶስ በክርስቶስ የተጠራንበት በጎነቱ ቅንነቱ ምን ወሰደብን? ተለክፈሃላ። በቃ የስሙ ክብር ካንተ ርቋል። ትጠራለህ እንጂ በተጠራህበት ልክ የምትኖርበትን ጊዜና ሰዓት ለስጋ እንጀራ የምታረጋቸው ሩጫዎች ለዲያብሎስ ክፉ አገዛዝ ውስጥህን ለመስጠት ሰፊ እድል ሰጥተሃል። ስለዚህ የስሙ ኃይል በአንተ ሕይወት ውስጥ ስለሌለ ስምህ ያረጃል። ሲያረጅ የሚገርም ነው። ስምህ ሲያረጅ ገና ሳትሞት ትረሳለህ። በሕይወት እያለ ትረሳለህ። በሕይወት እያለ ልጆች ረስተውሃል። ስምህንም ረስተውታል እኮ። የሚገርም ነው። የሚያረጅ ስም በቃ ከትውልድ ወደ ትውልድ የሚሄድበት ከጸጋና ከሞገስ ጋር አይደለም። አሁን ዝም ብሎ በተራ ከመወለድና ከተረሳ መቃብር ጋር ነው አሁን ያለው ትግላችን።
ቅድመ አያቶቻችን የት እንዳሉ እንኳ አሁን የሚያውቅ ትውልድ የለም። የት እንደተቀበሩ የት እንዳረፉ እንኳ የሚያውቅ የለም። የት ናቸው እነዛ የቃል ኪዳን ወገኖቻችን? በእምነት ውስጥ ኖረው ያለፉ፣ በደግነትና በቅንነት ውስጥ አምልከው ያረፉ ቤተሰቦቻችን የት ነው መቃብራቸው? የመቃብራቸው ላይ ያለው ክብርና ሞገስ የማይታይህም? የለም እኮ የሉም፣ ተረስተዋል። በቃ የለም፣ ተፈነቃቅሏል። አሁንም መቃብሩ ሁሉ ጠፍቶ ከተማ ሆኗል። የት እንዳሉም አይታወቅም። የሚያረጅ ስም ነው የኛ። እንዲያረጅ ሆኗል። ረጅም ዘመናት በግብፅ ባርነት ውስጥ በነበረው ጊዜ ዮሴፍና ያዕቆብ እዚህ ምድር ላይ አጽማችን እንዳይቀመጥ ወደ ቅድስት ሀገር እግዚአብሔር ሲጎበኛችሁና ወደዛ ስትሄዱ አካላችንን አጽማችንን ይዛችሁ ሂዱ ብለው ቃል ኪዳን ገብቶ ከ400 ዓመት በኋላ እንኳ አያችሁ የቅድስት ሀገር መንፈሳዊ ተስፋን እና ኃይልን አጽማቸው እንዲያገኝ ቃል ተገብቶላቸዋል። የማያረጅ ነው። የዮሴፍ ስም አላረጀም። ስለዚህ የያዕቆብ ስም አላረጀም። ሳያረጅ ኖረና በታሪክ ውስጥ እንደውም ሌላ ይስራኤል ተባለ። እስራኤል ማለት የልዑል አገልጋይ፣ የልዑል አምላክ አገልጋይ ማለት ነው። ይህ እግዚአብሔር፣ ሳር ልዑል፣ ኤል እግዚአብሔር። አይ ይስራኤል ሳር ማለት ልዑል አልጋ ወራሽ፣ ሻለቃ፣ ጀነራል፣ ኮሎኔል፣ ሻምበል የብዙዎች መሪ ማለት ነው። የብዙዎች ልዑል፣ ለብዙዎች ለልዕልናቸው ክብር ሰጥቶ የሚያስከብራቸው ራሱን አክብሩኝ ብቻ አይደለም፣ የታችኛውን ሕዝብ ክብር የሚጠብቅ ክብሩን ሲጠብቅ የእሱን ክብር ደግሞ መንፈስ ቅዱስ ይጠብቃል። መንፈስ ቅዱስ ክብር ሲጠብቅ የሕዝቡንም የመሪውንም ክብር ይጠብቃል። ታዲያ አንድ ጋር በሚሆንበት ጊዜ ክብራቸው አይጠፋም፣ መንፈሳዊ ጸጋቸውም አይጠፋም። ስለዚህ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆነው ዘንድ ስልጣንን ሰጣቸው ይላል ዮሐንስ ወንጌል ምዕራፍ 20 ቁጥር 31። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይላል። ሕይወት ይሆንላችሁ ዘንድ አይ የማያረጅ ሕይወት ስም ነው። ክርስቶስን የተከተሉ በክርስቶስ የዳኑ እስከ ዛሬ ድረስ በሕይወታቸው ሁሉ በእግዚአብሔር አምላክ ዘንድ መታሰቢያቸው ጽኑ ነው። በሀገራችንም በአምላካችን ስም ተማምነው መንፈሳዊ ኃይልና ጥበብን ይዋጁ ለእግዚአብሔር ክብር ቅድሚያ የሰጡ በሕይወታቸው ዘመን አገልግሎታቸውን ለብዙሃን ያደረጉ አልተረሱም። አቡነ ተክለ ሃይማኖት፣ አቡነ ገብረ መንፈስ ቅዱስ፣ እነ ነአኩቶ ለአብ እነዚህ ሁሉ እነ ላሊበላ እና አባ በርሶማ እና አባ አቡነ ያሳይ እነዚህ ሁሉ በእግዚአብሔር ክብር ስም ውስጥ የተዋጁ ስለነበረ በሕይወት ተግባራቸው ጊዜ የኖሩት ኑሮ የማያረጅ ስም ስለሚሰጣቸው በቤቴና በቅጥሬ ውስጥ ከወንዶችና ከሴት ልጆች ይልቅ የሚበልጥ መታሰቢያ ያለው ስም እሰጣችኋለሁ፣ የማይጠፋ የዘላለምም እሰጣችኋለሁ፣ የዘላለም ስም እሰጣችኋለሁ ያለው አምላክ በሚኖር ስም ለማኖር ቃል ኪዳን የገባ አምላክ አለን። በስሙ በማመን ይህን የምታዩትንና የምታውቁትን የእርሱ ስም አጸናው። በእርሱም በኩል የሆነው እምነት በሁላችሁ ፊት ይሆን ዘንድ ፍጹም ጤና ሰጠው ይላል የሐዋርያት ሥራ ምዕራፍ 3 ቁጥር 3 ላይ። የሚገርም ነው። ፍጹም ጤና ሰጠው ይላል ምዕራፍ። በስሙ በማመን ይህን የምታዩትንና የምታውቁትን የእርሱን ስም አጸናው ያለ። የእርሱ ስም አጸናው። የእርሱ ስም ያጸናል፣ ኃይል አለው። የእርሱ ስም መንፈሳዊ ጥበብንና በጎነትን ያሳድጋል። በስሙ ባርኩ፣ በስሙ ማሉ፣ በስሙ ተቀደሱ። በሰማይ የምትኖር አባታችን ሆይ በሰማይ የምትኖር
ስምህ ይቀደስ ስትል እኮ ያንተንም ስም በዛ ውስጥ ላስገባልህ ለእግዚአብሔር ክብር ሰጠ ማለት ነው። ስምህ ይቀደስ፣ መንግስትህ ትምጣ፣ ስምህ ይቀደስ እኮ ነው። ስሙን በአንተ ህይወት ውስጥ ስትቀድስ የአንተን ስም እርሱ ደግሞ ያከብራል። ግን ይሄንን ስም ይዘህ ሐሜተኛ ከሆንክ ስሙ በአንተ ውስጥ ኃይል የለውም። በዚህ ስም ተጠርተህ ክፋት የምትመኝ ከሆነ ውስጥ የተቀመጠው ክፉ ምኞት ትውልድ ውስጥ ያልፋል። ስትወልድ ያ ምኞትህም አብሮ ይወለዳል። በዚህ ጊዜ ትውልድህ በክፋት እንዲያልፍ ተመኝተሃልና የክፋት ጊዜ፣ የጥፋት ጊዜ፣ የጥፋት ሰዎች ይገጥሙታል። ስምህ ይቀደስ ስትል ከስሙ ጋር ተንኮልን ከህይወትህ መሻር አለብህ። ስሙን ስትቀድስ ያንተ ስም የተቀደሰ ሊያደርግ እንደሚችል አስቀድመህ በስሙ የማመንህ ምልክት እኮ ነው። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ እኮ ነው። ስምህ ይቀደስ እኮ ነው የምትለው ሁልጊዜ። ያንን ስም እየቀደስህ ተንኮል የምትናገር ከሆነ፣ ጥላቻን የምትሰብክ ከሆነ፣ ክፋትን የምታወራ ከሆነ፣ ሐሜትንና ክፉ ሴራዎችን የምትጎነጉን ከሆነ ስምህ ይቀደስ ያልከው ያንተን የስም ቅድስና የሚያኖር ኃይል አይገለጥም። ስምህ ይቀደስ ብለሃል እንጂ በውስጥ በኩል ለቅድስናው መንፈስ የተዘጋጀ ልብ አቅምም የለህም። ቋንቋን አሁን የተናገርከው ያም ደግሞ ወሬ በለው በቃ እንደ ወሬ ሆነብሃል። ስለዚህ የማያረጅና የማያልፍ የማይሻር የማይጠፋ ስም ስላለን በየትኛውም ጊዜና ሰዓት የሚመጡ ቁጣዎችና መቅሰፍቶች በባህሪያችን ላይ አንዳች ስልጣን አይኖራቸውም። የአባቶቻችንን መንፈሳዊ ክብርና ሞገስም በዚህ ኃይል በኩል አልፈው እስከ ዛሬ ድረስ የታሪካቸው መጠሪያ ወደድንም ጠላንም በትውልድ ሕይወት ውስጥ የሚያስከብርና የሚያኖር መንፈስ አለ። በውስጠኛው ሕይወታቸው የሚቀሰቅስ መንፈስ አለ። በሚኖር ስም መኖር እንችላለን። በሚኖር ስም መኖር እንችላለን። የሚኖር ስም ነው፣ የሚያኖር ስም አይደለም። የሚያኖር ስም የእግዚአብሔር ኃይልና ስሙ ውስጥ ያለው መንፈስ ቅዱስ ነው እና ይህ በዚህ እንዳለ እስቲ ጴጥሮስና ጓደኞቹ ወደ ቤተ መቅደስ ሲሄዱ ምን ለመስጠት እንደቻሉ እንመልከት። አንድ ምስኪን ድሃ ይላል የሐዋርያት ሥራ ምዕራፍ 3 ቁጥር 4 ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደኛ ተመልከት አለው። በመቅደስ መንገድ ላይ ተኝቶ የነበረ አካሉ ልምሽ የሆነ ምስኪን ሳንቲም እና ቁርጥራጭ ገንዘቦች ምናልባት ባገኝ ብሎ የዕለት ኑሮውንና እንጀራውን ለመኖር መንገድ ላይ ተኝቷል። በዚህ ጊዜ ትኩር ብለው አዩትና ወደኛ ተመልከት አሉት። እርሱም አንድ ነገር ከነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። ተነሳና ተመላለስ። በቀኝ እጁም ይዞ አስነሳው። በዚያ ጊዜም እግሩና ቁርጭምጭሚቱ ጸና፣ ወደ ላይ ዘሎም ቆመ፣ ይመላለስም ጀመረ። እየተመላለሰም እየዘለለም እግዚአብሔርን እያመሰገነ ከነርሱ ጋር ወደ መቅደስ ገባ ይላል። እግዚአብሔር ስሙ የተመሰገነ ይሁን። አይ የማያረጅ የማይጠፋ የማይሻር የማያልፍ ስም ነው። አይ የማያልፍ ስም ነው። ዝም ብሎ የሚያልፍ ስም አይደለም። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። ከዛ በኋላ ሰውየው ተነሳ፣ ቁርጭምጭሚቱም ጸና። ሕዝቡ ሁሉ እግዚአብሔርን እያመሰገኑ ሲመላለስ አዩት። መልካም በሚሏት በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረው እርሱ እንደሆነ አወቁት። በእርሱም ከሆነ የተነሳ መደነቅና መገረም ሞላባቸው። እርሱም ጴጥሮስና ዮሐንስን ይዞ ሳለ ሕዝቡ ሁሉ እየተደነቁ የሰሎሞን ደጅ መመላለሻ በሚባለው አብረው ወደ እርሱ ሮጡ።
ጴጥሮስም ይሄን አይቶ ለሕዝቡ እንዲህ ሲል መለሰ፣ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታያላችሁ? የአብርሃምና የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትና ሊፈታው ቆርጦ ሳለ በጲላጦስ ፊት የጋዳችሁትን ብላቴናውን ኢየሱስን አከበረው እኮ አለ። እናንተ ያስገደላችሁት፣ እናንተ ያሳሰራችሁት፣ እናንተ ያስደበደባችሁት የኢየሱስ ክርስቶስ የስሙ ክብር ዛሬ ይሄው ተገለጠ አለና መሰከረ። ስሙ እንዲህ በአሕዛብ ፊት ኃይል ይሰጣል። በአሕዛብ ፊት ተፈጥሮን ያጸናል። በአሕዛብ ፊት የባህሪህን መውደቅ ያቃናል። ስለዚህ ስሙ ዛሬም ያስፈልገናል። ብዙ የተበላሸ ትውልድ አለ። ብዙ የተበላሸ፣ ብዙ በሕይወታችን ውስጥ የወደቀ፣ ብዙ በሰውነታችን ውስጥ የደቀቀ አካል አለ። የዚህ የስም ኃይል ያስፈልገናል። ይህንን የስም ኃይል የሚፈታተን ጠላት ባህሪያችን ላይ ነግሶ የሚኖር የነበረውን ስማችንን እንዳይኖር ለማድረግ እንዲረሳና የስም ክብራችን ወደ ትውልድ እንዳያልፍ የማድረግ ትግል የዚህ ዓለም መንፈስ ሩጫ ላይ ነው ያለው። አምስተኛ የማይለወጥና የማይበገር ስም ነው። አይለወጥም፣ አይበገርም ስሙ። በስልሳዎቹ ዘመን የተነሱት ትውልዶች አልፈዋል። ይኸው እያለፉ ነው። ግማሾቹ ሞተዋል፣ ግማሾቹ አልቀዋል፣ ግማሾቹ ተረስተዋል። መታሰቢያቸው ምንድነው? ግብታዊነት፣ ግልምፍልተኝነት፣ ጀብደኝነት፣ ደም አፍሳሽነት፣ እልህኝነት፣ እብሪት፣ ትዕቢት፣ ኩራት እና እርስ በርስ መጠራጠር፣ እርስ በርስ መለያየትና መፋጀት ይህንን በታሪክ አስቀምጠውልናል። የየትኛውም ጊዜና ዘመን ስለ አብዮቱ እና አመጣጡና አነሳሱ ሲነሳ የደም ቅዠት ያለበት እና በጋግርት ውስጥ የተከበበ መሆኑን ታሪክ በጸሐፊዎችም የሚመሰክሩት እውነት ነው። የእግዚአብሔርን ስም ባይጠሩም የድክመታቸው ነጸብራቅ ምን አይነት የተፈጥሮ ክፋቶች እንዳሉ ብዙ መረጃዎች የሚሰጡ የታሪክ አንድምታዎቻችንና አሁን የደረስንበት ጊዜያቶች የዛ ክፉ ነገሮች ነጸብራቅ መሆኑን እንገነዘባለን። ስለዚህ የማይለወጥ የማይበገር ስም ስለነበረ ያንን ክፉ ጊዜና በክፋት የተነሳውን ትውልድ እግዚአብሔር ሐሳቡንም መሄጃውንም መውጫውንም መንገዱንም እቅድና ፕላኑንም አሳፈረው። አላሳፈራችሁ? አሁንም እኮ አታፍሩም፣ ትቃዣላችሁ። የተጠመቃችሁበት ርዕዮተ ዓለም የዚህ የብዶቹን እና የምናምንቴዎቹን የፈናፍንቶቹን እና የካሃዲዎቹን ሐሳብ ስለነበረ እድል የለውምና ቀረ፣ ተሻረ፣ ወደቀ፣ በቃ አለቀ። ስማችሁ ከምድር በታች ከብዙ ጉድለቶች ጋር የሚወቀስ የሚረገም የሚተችና የሚሰደብ ሆኖ የተገለጠ ነው። ለምን? እግዚአብሔር ወይ ስምን አክብረን አላልከውማ። ስምን አከብረዋለሁ የሚለውን ሰማያዊ ቃል ጠልታችሁት መለኮታዊውን መንግስት አፍርሰናል ብላችሁ ስትደነፉና ስትጮሁ እግዚአብሔር ደግሞ በትውልዳችሁም በምታዩትም የሚፈርሰውን ነገር አበዛባችሁ። የሚፈርሰውን ነገር እንድታዩ ቆማችሁ። በዚህ በርዕዮተ ዓለም ስትቃዡ የነበራችሁ በሙሉ መፍረስን ስታዩ ነው ያደጋችሁት። መፍረስን ስታዩ ነው መሪነታችሁም እንደዚሁ አይነት ነበረ። እግዚአብሔር ይማረን። የማይለወጥ የማይበገር ነው የእግዚአብሔር ስም። እንለውጣለናልና ለውጥ አለና በባህሪያችን ውስጥ ሰይጣን ባህሪያችንን ለወጠው፣ ቁመናችንን ለወጠው፣ መልካችንን ለወጠው፣ ኢትዮጵያዊነታችንን ለወጠው፣ ስማችንን ለወጠውና በሚጠፋው በሚረግፈው ስም ተጠራን። እምቢበል እስቲ አሁን ስም እምቢበል እያልን አሁን ስም ስናወጣ አስቡት እንግዲህ። እምቢበልን ባለፈው አይታችሁት የለም? እምቢበል አለ፣ እናቱን እምቢ አለ። አያቱ ያወጣለት ከመንፈስ ጋር ነበር ያየው። ስሙንም ሲያወጣለት እምቢበል አለው።
እንዲህ ነው እንግዲህ በእንዲህ አይነት ሁኔታ ውስጥ ስሞቻችን መንፈሳዊ ተስፋን ራእይን የሚገልጹ አይደሉም። የሚሻሩ፣ የሚጠፉ፣ የሚያልፉ፣ የሚያረጁ ናቸው። የማይለወጥና የማይበገረው ስም እግዚአብሔር አምላክ ሲሰጠን የስሙ ኃይል ትውልድን ያድናል። ዛሬ ያልታመመ በሽተኛ የለም። ስድስተኛ የማይለያይ ስም ነው። የማይለያይ አብ፣ ወልድ፣ መንፈስ ቅዱስ አይለያዩም። እንለያያችሁ እንኳ ብንል አይለያዩም። አብ ቃሉን ላከ፣ ቃል ሥጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ። እውነትን ተመልቶ በእኛ አደረ። እውነተኞች አልነበርንም። የእውነት ተስፋና ቃል ኪዳን ተሰጥቶን ነበር። እውነት በእኛ ሕይወት ውስጥ እንዲገለጥ ኢየሱስ ክርስቶስን እውነት አደረገው። እውነትና ቃል ቃሉ እውነት ሆኖ እውነትና ቃል በባህሪያችን ውስጥ ጸጋና እውነት ተመልቶ በእኛ ውስጥ አደረ። በቃ ተዋህደ፣ በተዋህዶ ከበር። የማይለያይ ነው። ለልዩነት የኖራችሁ በሙሉ አቤት አቤት፣ ለልዩነት የኖራችሁ አቤት መቅሰፍቱ፣ አቤት በማስተዋል የወደቅንበት ነገር፣ አቤት የስንቱ የድሃ ቤት፣ የስንቱ የድሃ ልጅ፣ አቤት የስንቱ ጎጆ፣ አቤት አባትና እናት ቁጭ ብለው ልጆች ሲያልቁ፣ አባት አለ ጧሪ አለ ቀባሪ ሲቀር፣ አቤት ችግሩ፣ አቤት ምስቅልቅሉ፣ አቤት ድህነቱ፣ አቤት ጉስቁልናው፣ አቤት ሰው ማጣቱ። እንዴት ነው! ጉድ ነው። የማይለያየውን መለኮታዊ ኃይል ለመለያየት ባቢሎን ላይ የነበረውን ነገር ስታዩ ኑ እንውረድ፣ የሰዎች ሐሳብ ይከለከል ዘንድ ጥሩ አይደለም ብሎ ነበር። የሰውን ሐሳብ በፈቃዱን አንከለክልም። ፈቃዳቸው ሲሰጣቸው እግዚአብሔርን የሚፈታተን ሆኑ። በኋላ ኑ እንውረድ፣ ቋንቋችንን እንደባልቀዋሉና ባቢሎን በእያንዳንዱ ደም ውስጥ ገባ። ባቢሎን በገዛ እጃችን ለክፋት የዋልነውን ቋንቋ እግዚአብሔር ደባለቀው። ባቢሎን ተጀመረ። አሁን ዛሬ ልብ ውስጥ ባቢሎን ነው፣ ዓይን ውስጥ ባቢሎን ነው፣ ነፍስ ውስጥ ባቢሎን ነው፣ ቋንቋ ውስጥ ባቢሎን ነው፣ እጅና እግር ውስጥ ባቢሎን፣ ሁሉ ቦታ ባቢሎን ነው። ራስህ ባቢሎን ነው፣ አንገትህ ባቢሎን ነው፣ ደረትህ ባቢሎን ነው፣ ትከሻ ጀርባህ ባቢሎን ነው። ባቢሎን የሌለበት ቦታ የለም። ተደበላልቆብሃል። የማይለያይ ነው የእግዚአብሔር ኃይልና ጥበብ። እኔና አብ አንድ ነን አለ እኮ። በስጋ መጣና ሰማይ አንድነትን በመለኮታዊ ጥበቡ እኔና አብ አንድ ነን አለና ወደ ሰማይ ከፍ አደረገን። ስለዚህ በዚህ በማይጠፋ በማያረጅ በማያልፍ በማይለወጥ በማይለያይ የእግዚአብሔር አምላክ ኃይልና ጥበብ ውስጥ ስንኖር ይሄንን ክብሩን እንለብሳለን። ስድስተኛው የማይለያይ ነው። እኛ ተለያየን እኮ። በጽዋን እንተሳሰብ ነበረ፣ በዕለተ ሰንበት በጸበል እንተሳሰብ ነበረ፣ በቅዱስ ቁርባን አንድ ሆነን በአልባሳታችን በሰማያዊ ሞገስ በነጭ ጋቢያችን በነጩ ልብሳችን አንድ ነበር። ዛሬ ተለያይተናል። ከሰሜን ጠቅላላ እኮ ተለያይቷል። ተባላ፣ ተናከሰ፣ ተለያየን እኮ። የት ነው አገሩ ሆነ እኮ። የት ነው አገሩ ስንል አገር ጠፋን፣ አገር አጣን። ያለን አገር ያልነውም አገር ረሃብ ሆነብን። የሰው ችጋር፣ የህይወት ችጋር፣ የአስተሳሰብ ችጋር፣ የአመለካከት ችጋር ያዘን። አቤት እግዚአብሔር ሆይ፣ በእግዚአብሔር መንፈስ የተጠራን ከሆነ ግን አንለያይም። የተጠራንበት ክርስቶስ ነው። በተጠራንበት ክርስቶስና ኃይል ጥበብ ዛሬ ተለያይተን የዓለም መሳቂያና መቀለጃ የሆነው እምነት አላቸው ይባላል ይሉያል እኮ። እምነት አላቸው ይባላል። ክርስቶስ ልደቱን ከኛ የበለጠ ያከብራሉ። ግን እምነታቸው ለካ ክፋት ነው። እምነታቸው ተንኮል ነው። እምነታቸው ለካ እኛ እንበልጣለን አሉ እኮ። አሕዛብ እኮ የማያምኑት በለጡን። የማያምኑት ሲከባበሩ፣ የማያምኑት ሲወዳጁ፣ የማያምኑት ሲተሳስቡ፣ የማያምኑት ሀገር ሰብአዊነት ሲከበር ስናይ በእውነት እናፍራለን። የእኛ ጉዳይ በጣም አሳሳቢ ነው እና የማይለያይ ነው። በሚኖር ስም ውስጥ የማይለያይ ነው። ዛሬ እጅ ከእግር ተለያይቷል። ዓይን ከልብ ተጣልቷል። ሕሊና ከአእምሮ ተጋጭቷል። ውስጥ አላወቅከውም እንጂ ባቢሎን ነው ያለው።
ባቢሎን ነው። ኮንፊውዝ ነው ያለው ውስጥ ምንም በቃ አልሆነልንም። ስምህ ውስጥ ስሜን አክብረው የለማ። በከበረ ስምህ ስሜን አክብረው፣ በሚኖረው ስምህ ስሜን አኑረው፣ በሚኖረው ጥበብህ ስምህ ጥበቤ ይሁን፣ የስምህ ጥበብ በሕይወቴ ውስጥ ይገለጠላል ነው። ሰባተኛው እና የመጨረሻው ለዘላለም ጸንቶ የሚኖር ስም ነው የተጠራንበት። ለዘላለም ጸንቶ የሚኖር ነው። በቃ ለዘላለም ጸንቶ የሚኖረው የስሙ ኃይል በሕይወታችን ውስጥ ታላቅ ነው። ምክንያቱም የሚመራው ስጋዊ ኃይልና እውቀት አይደለም፣ ወይም ፈላስፎችና ስጋዊ ጥበበኞች አይደሉም። የሚመራው የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። ይሄ ነው የተልእኮ ኃይላችን። መድኃኒታችን ኢየሱስ ክርስቶስ ይህንን ጥበብ ነው ለእኛ ይዞ የመጣው። ይህንን የተናገረው ትንቢተ ኢሳይያስ ምዕራፍ 11 ቁጥር 2 ላይ ነው። ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያፈራል። ቁጥቋጥ ያፈራል። ቁጥቋጦ አፈራ፣ ከቅድስት ድንግል ማርያም ተወለደ። ለዘላለም በያዕቆብ ስም ተጠርቶ መንግስቱም ለዘላለም ነው ይላል፣ ፍጻሜም የለውም ይለናል የቅዱስ ሉቃስ ወንጌል። እና የስሙ ክብርና ኃያል በየጊዜውና በየሰዓቱ ከሕይወታችን ጋር ያለው ጥበብ እና ተዛምዶቱ ታላቅ ነው። ምክንያቱም የስማችን መገለጥ ብርታትንና ጽድቅን በባህሪያችን ውስጥ እንዲያኖር ቃል ተገብቶልናል። እግዚአብሔርን አመስግኑ ስሙንም ጥሩ፣ ለአሕዛብ ስራውን አውሩ ይላል መዝሙር 105 ቁጥር 1 ላይ። እግዚአብሔርን አመስግኑ ስሙንም ጥሩ፣ ለአሕዛብ ስራውን አውሩ። በስሙ የተደረገልንን ክብር፣ በስሙ የተደረገልን የህይወት መንገድ፣ በስሙ የተሰጠንን መለኮታዊ ምሪት ስሙን ጥሩ ይላል። ስሙን አመስግኑ ስቡህኒ ወልዑልኒ እያል አባቶች የሚያመሰግኑት ይሄ ነው። ከምስጋናው በኋላ ያለው ጉድፍ ባይበዛብን ኖሮ ዛሬ የስሙ ኃይል ስንት መንፈሳዊ ተአምራቶች የባህሪዎቻችን ስጦታ ሆነው ዓለም የተጨነቀበትን ልብና ሕሊና በለወጠ ነበረ። ትንቢተ ኢሳይያስ ምዕራፍ 7:14 ላይ ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆም ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች አለ። ተጨመረልን ደግሞ አማኑኤል እግዚአብሔር ከኛ ጋር ነው ብላ ስሙን ትጠራዋለች። እግዚአብሔር ከኛ ጋር ነው ብላ ስሙን ትጠራዋለች። አብርሃም በስሙ ሲጓደድ እኔ ኤልሻዳይ ነኝ አለው። አዎ ሙሴ በስሙ ክብር ባህር ሲከፍ ያህዌ አለው። ያህዌ ብሎ ጠራ፣ ባህሩን ከፈለው። ስለዚህ እስራኤላውያን ዛሬ ይህንን ያህዌ ብለው ስሙን ደፍረው አይጠሩትም። ለክፉ ጊዜ ማሸነፊያ ስም ነው ብለው አዶናይ ይሉታል፣ ኤሎሂም ይሉታል እንጂ ያህዌ ብለው አይጠሩትም። ለምን? ከባድ ስም ነው። ሙሴ ባህር የከፈለበት ስም ነው። በዚህ ስምኛ ስንባረክ ወልደ ማርያም፣ ወለተ ማርያም፣ ወልደ ጊዮርጊስ፣ ኃይለ ሚካኤል፣ ወለተ ጻድቃን፣ ወልደ ኢየሱስ፣ ወልደ አማኑኤል፣ ተክለ አማኑኤል እየተባል ተጠራንበት። እግዚአብሔር ከኛ ጋር ነው። ግን በአምልኮት ስላላካበር ነው፣ ስለምንሰርቅ፣ ስለምናታልል፣ ስለምንዋሽ የስሙ ኃይል በባህሪያችን ውስጥ እንዲኖር በተስፋው ውስጥ አልገለጽ ነው። በእቅዳችን ውስጥ በባህሪያችን ውስጥ የስሙን ክብር አኑረን አልተማርንም። ዝም ብለን ብቻ በትምህርት ቤት ይሄ የሚንጋጋው ምን ዋጋ አለው? የሰው ተምች ውስጥ እኮ ነው የገባ ነው። አሁን የሰው ተምች ነው እኮ አሁን ያለው የሰው ተምች ነው እኮ የሆነው አሁን። ምክንያቱም ህሊናው የለም፣ አእምሮው ልቦናው የለም።
ዙሪያውን ባሉት በመናፍስቶች ደባ ከትምህርት ዕውቀቱ ከሚሰጠው ጀምሮ ልክፍቱ ባህሪ ውስጥ የጸና ነው። የተማረ የተባለው የተማረ አይደለም። በባህሪ ውስጥ ያሉት ኃይሎች የሚያሰሩት አይደሉም። ወደፊት የሚያስከብሩት አይደሉም። ወደፊት የሚያዋርዱት ናቸው። ወደፊት የሚያጸኑት አይደሉም። ወደፊት የሚያዳክሙት ናቸው። ወደፊት ክብሩን የሚገልጹ አይደሉም። ወደፊት ውርደቱን የሚያመጡ ናቸው። ምክንያቱም ውርደት በባህሪው ውስጥ ጠላት አለ። የውርደት ጠላት አለ። ስምህን የሚያዋርድ፣ ስምህን የሚያረክስ፣ ስምህን የሚያበላሽ፣ ስምህን የሚያጠፋ ከውስጥ ጥላ ሆኖ ጻልማቬት ይላል የዕብራይስጡ፣ የሞት ጥላ ማለት ነው። የሞት ጥላ የሚመስል ጥላ ሕይወትን ይዞታል። ለሌሎችም ስም ክብር ስለማትሰጥ ያንተም ክብርና ስም እንደ ጊዜውና እንደ ሁኔታው እንደ ቀን የሚያልፍ ነው። ለዘላለም ጸንቶ የሚኖር የስሙ ኃይል በባህሪያችን ውስጥ ነግሶ እንዲኖር ይኸው ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች አለ። የስሙ ኃይል እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ትርጓሜውም እግዚአብሔር ከኛ ጋር ነው አለ። ደግሞ የማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ ይህም በሚኖር ስም ነው የተጠራ ነው፣ በሚጠፋ ስም አይደለም። ስለዚህ ተስፋ አትቁረጡ። ስትጸልዩ ለአብርሃም የሰጠኸውን ስሜን አክብረው በል። ስምህ ሲከብር ሌላው በሚጠራህ ጊዜ በስምህ ውስጥ መለኮታዊ መንፈስ ቅዱስ ምሪት ስላለው ያ የጠራህ ሰው ይጣፍጠዋል። ስምህ ይጣፍጠዋል። ዛሬ ስማችን አይጣፍጥም እኮ ነው የምንለው እኮ። አቤት ገና ስማችን ከመድረክ ሲነሳ እኮ ወይ እናቀረቅራለን ወይ በጎን እናያለን። ከባዶች ነን። የስም ጠላቶች ነን። ስማችን የሚኖር አይደለም። የሚጠፋ የሚሻር የሚያልፍ የሚያረጅ የሚለወጥ የሚለያይ ለዘላለም ጸንቶ የማይኖር በቃ ቆመህ የምትረሳ ኖርህ የምትረሳ ነህ። ሞተህ የምትረሳ አግኝተህ የምትረሳ አተህ የምትረሳ ነህ። የሚገርም ነው እኮ። እግዚአብሔር ምሕረቱን ያብዛልን። በጣም ከባድ ነው። በሚኖር ስም መኖር፣ በሚኖር ስም እንኑር። በማይኖር ስም ሕይወታችንና ጊዜያችንን ዘመናችንን አንጨርሰው። ስማችን ጌታ ሆይ አክብረው እንበለው። ስለዚህ በእስራኤላውያን ሁል ጊዜ ከኋላ ዮድ ይጨምሩበታል። ምክንያቱም የእግዚአብሔር እጅ ፈጠረኝ እንደማለት ነው። ወይ መሃሉ ላይ ዮድ ይገባል። ኢሳይያስ፣ የሹዓ፣ እማኑ፣ ኤል ይገባበታል። ዘካርያስ ዘካርያስ፣ ኤልሳቤጥ፣ ዮሐንስ፣ ዮሐናን፣ ሐና፣ ኑን ይገባበታል። እነዚህ የስም ጥበቦች እግዚአብሔር አምላክ በእውቀት ደረጃ እንድንይዛቸውና በአምልኮት ውስጥ እንዲከበሩ ደግሞ መስገድና መጸለይ ያለብን። በስማችን ላይ መጸለይ ያለብን። ስሜን አክብረው ጌታ ሆይ። ስምህ ሲያከብር ድምፅህን ይሰማል። አብርሃምን አሁን ስምህን ለውጫለሁ አለው። ስሙን ለወጠው። አብርሃም ነበረ። አብርሃም ታላቅ አባት፣ የተከበረ አባት ነበረ። አብርሃም አለው ደግሞ አብርሃም የብዙዎች አባት አለና ለወጠው። ያዕቆብን አታላይ ነበረ። ይስራኤል አለው። ይስራኤል ማለት አስበው እንግዲህ እንደዚህ እያለ ስሙን እየለወጠ ጴጥሮስን አለት ነበረ፣ ኬፋ ነበረ። በኋላ ግን ጴጥሮስ አለው፣ ፔተር አለው። ፔተር ማለት ድንጋይ ማለት ነው። የማይነቃነቅ እግዚአብሔር አለት ያደረገው ድንጋይ ማለት ነው። ጳውሎስ ሳውል ነበረ፣ ጳውሎስ አለው። ተመልከት እንግዲህ እንደዚህ ስማቸውን የሚለውጥ የእግዚአብሔር ኃይልና ጥበብ
በእያንዳንዱ ህይወት ጉዞ ውስጥ በሚኖር ስም መተካት ነው። ስማችን የሚኖር ስም አይደለም ወገኖች። እግዚአብሔር ምሕረቱን ያብዛልን። በሚኖር ስም በመድኃኔዓለም በኢየሱስ ክርስቶስ ስም የታነጸና የተገነባውን ስማችንን ዘወትር ልንጸልይበት ይገባል። ወደ ቅድስት ድንግል ማርያም ሉቃስ ወንጌል ምዕራፍ 1:31 ላይ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ያለት። ያ እንግዲህ ምን የሚያደርግ ነው? እርሱ ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለም ይነግሣል፣ ለመንግስቱም መጨረሻ የለውም። የሚኖር ስም ነው። በሚኖር ስም እንኑር። በሚኖር ስም እንኑር። እግዚአብሔር አምላክ የቤተ ክርስቲያናችን ስም ሰጥቶናል። በሚኖር ስም ግን እንኑር። ስማችንን ለሙታን ቀን መታሰቢያ ብቻ እናድርገው። አቤቱ ጌታዊ ስሜን አክብረው በሉ። መጀመሪያ የምትጠሩበት ስም ላይም ክብሩ እንዲኖር እናድርግ። በቤተ ክርስቲያን የተሰጣችሁን ስም ደበቃችሁት። አሁን ተደብቋል። እሱ ለሙታን ጊዜ ብቻ የሚፈለግ መሆን የለበትም። ስማችንን አክብረው እንበል። በሚኖር ስም እንኖር ዘንድ የእግዚአብሔር አምላክ በጎ ፈቃድ ይሆንልን። የሚኖር ስም ይኑረን። አሁን ስማችን ጠፍቷል። የሚኖር ስም ሊሆን አልቻለም። የሚኖር ስም እንዲኖርህ ጌታ ሆይ ስሜን አክብር በለው። የእግዚአብሔር አምላክ ስም ታላቅ ነው። እነ አናንያ እነ አዛርያ እነ ሚሳኤል ስማቸውም ገጻቸውም አካላቸውም እንዲጠፋ ወደ እሳት ተጣሉ። ነገር ግን ወደ እሳት ቢጣሉም እነሆ የሚኖር ስም ስለነበረ እሳት አልፈጀውም፣ እሳት አላቃጠለውም። የነገስታቶች እልህ፣ ኩራት፣ ትዕቢት እና ባዕድ አምልኮት የጣዖት መንፈስ አላሸነፈውም። የሚኖር ስም ነበረ። ዛሬም በዛ ስም እንከብራለን፣ እንጠራለን። ስለዚህ የእግዚአብሔር አምላክ መንፈሳዊ ኃይልና ጥበብ ከሁላችን ጋር ይሁን። የስማችን መለኮታዊ ምስጢር የዘላለም ይሆን ዘንድ በዘላለም ልጁ በኢየሱስ ክርስቶስ ስም ተባርከን የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። አሜን። ለወለ እግዚአብሔር ምድራችንን፣ ህዝባችንን፣ አገራችንን፣ ትውልዳችንን ይባርክልን። አሜን።